የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል። በዚህ ዓመት ከግማሽ በታች አወርደነዋል። ኢንፍሌሽን ከ34 13.5 ወርዶ ኤክስፖርት ገቢ፣ ድህነት ቅነሳ፣ የዕዳ ውዝፍ ከጂዲፒያችን አንጻር ዲክላይን ማድረጉ ኢትዮጵያ በብዙ መንገድ ከነበረባት በሽታ ብቻ ሳይሆን ከኢንፍሌሽኑም በማገገም ላይ እንደሆነች ያሳያል። ድና ጨርሳለች ወይ አልጨረሰችም? እንዲህ በዋዛ ድና የምትጨርሰው ጉዳይ አለ፣ ስብራቱ ብዙ ስለሆነ። ግን የመዳን መንገድ ላይ ነው ወይ ያለችው? ምንም ጥያቄም የለውም፣ ጥርጥር የለውም። የገነባናቸው፣ የሰራናቸው፣ ያሳካናቸው፣ የጨረስናቸው የልጆቻችን ዕዳ የቀነስንበት ልክ ኢትዮጵያ በማገገም በመዳን ላይ እንዳለች ማንም ሰው አስረጅ ሳይኖር ሊገነዘብ የሚችለው እውነት ነው፣ ሀቅ ነው። እውነትን ደግሞ በዚያ ልክ መቀበል ለማንም ሰው ተገቢ ይመስለኛል።